ሻሎም ቅዱሳን፣ ክብር ለናዝሬቱ ለኢየሱስ ይሁን። ዛሬ እግዚአብሔር ለብይ ያለውና እያገለገልኩ ባለው ታይም ላይ ስለ ሳውዝ አፍሪካ የተናገረኝን መልእክት ከእንደገና ለመናገር ነው የመጣሁትኝ። ይህንን መልእክትን የምትሰሙ ቅዱሳን ሁላችሁም ሼር ፖስት እንድታደርጉትና በዓለም ዙሪያ ያሉ ቅዱሳን አንድ ላይ በሳውዝ አፍሪካ ለመኖሩ ለኢትዮጵያውያን እና ለኤርትራውያን እንዲጸልዩ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። እግዚአብሔር ሳውዝ አፍሪካ ላይ ሲሆን ያሳየኝ ይህንን ነው። ከዚህ በፊት በሊምፖፖ ፕሮቪንስ ላይ ስለሚሆን ውሃና ጎርፍ ጥቃት እግዚአብሔር ተናግሬ ነበርና ተፈጽሟል። አሁን ጌታ እንደዚህ ያሳይቶኛል። ሳውዝ አፍሪካ ላይ ሲቪል ዋር ወይም የእርስ በርስ ጦርነት ሲሆን፣ አገሩ ላይ ጦርነት ሲሆን ጌታ ያሳየኛል። ቢልዲንጎች በተለየ ቦታ ላይ ቃጠሎ ሲሆን፣ የመሬት መንቀጥቀጥ ደግሞ ሲሆን፣ የብዙ የኤርትራውያንና የኢትዮጵያውያን ሱቆቻቸው ሲዘረፍ፣ ሰዎች ሲሞቱ እግዚአብሔር አሳይቶኛል እና ሁላችንም በሳውዝ አፍሪካ ለምኖሩ ለእህቶቻችን፣ ለወንድሞቻችን፣ ለኤርትራውያንና ለኢትዮጵያውያን በኃይል እንድንጸልይ ፈልጋለሁ። በኃይል እንድንጸልይ ፈልጋለሁ። እግዚአብሔር የሆነ ነገርን ቀድሞ ሲያሳይና ሲገልጥ ዝም ብሎ አይደለም የምንጸልይበትና እግዚአብሔርን ምሕረትን የምንጠይቅበት፣ ምሕረቱ በሕይወታችን ላይ እንዲገን የእግዚአብሔርን ምሕረትን የምንፈልግበት፣ የምንጸልይበት፣ ለምሕረቱ የምንቃትትበትን ጊዜ እየሰጠን ነው። የጸሎትን ቻንስ እግዚአብሔር እየሰጠን ነው ያለው እና ሁላችንም እንድንጸልይ ፈልጋለሁ። ሁላችሁም ጸልዩ። ስፔሻሊ ስቲል እግዚአብሔር ከሊምፖፖ ፕሮቪንስ ጋር አልጨረሰውም። ለዛ ፕሮቪንስ ጸልዩ። እንደዛውም ለመላ ሳውዝ አፍሪካ ጸልዩ። ለኳዛሉናታል ደግሞ ጸልዩ እና ለሙሉ ወይም ለመላው ሳውዝ አፍሪካ እንድትጸልዩ ጥሬን አቀርባለሁ። በዚህ ሰዓት ላይ ደግሞ ከኔ ጋር ላይ ባላችሁ ቅዱሳን ሁላችሁም ከኔ ጋር ይህንን ቪዲዮ የምትመለከቱ ቅዱሳን እንድትጸልዩ ፈልጋለሁኝ። በኢየሱስ ስም አባት ሆይ በሳውዝ አፍሪካ ምድር ላይ እጅህ ጣልቃ እንዲገባ ጸልያለሁ። ምሕረትህ እንዲመጣ ጸልያለሁ። በሳውዝ አፍሪካ በሚኖሩ በእህቶቼና በወንድሞቼ በኤርትራውያን በኢትዮጵያውያን ሕይወት ላይ በእነሱ ላይ ምሕረትህ እንዲበዛ ጸልያለሁ። እንድታስመልጣቸው ጸልያለሁ። ነገሮቻቸው እንዲያመልጥ ጸልያለሁ። ምሕረትህ በእነሱ ሕይወት ላይ እንድታይ በምሕረትህ እንድታስመልጣቸው ጸልያለሁ። እግዚአብሔር የግብፃውያንን በኩር ለማጥፋት ወደ ግብፅ በመጣበት ጊዜ ላይ ለእስራኤላውያን አንድ ነገር ነው በሙሴ ሆኖ ጌታ የነገራቸው። በመቃኖቻቸው ላይ ደምን እንዲቀቡት በሙሴ በኩል ሆኖ ጌታ ይናገር ነበር። ልክ እንደዛም ሁሉ ዛሬ የምንጸልየው ጸሎት እንደዛ ደም ነው። የእግዚአብሔርን ምሕረትን ነው የምንቀባው በነገሮቻችን ላይ፣ በእኛ ሕይወት ላይ ዛሬ በሕይወታችሁና በእናንተ ጉዳይ ሁሉ ላይ፣ በእናንተ ነገር ሁሉ ላይ እንደዛ እንዲሆን ጸልያለሁ። የእግዚአብሔርን ምሕረትን ከዚህ ቀን ጀምሮ ይሁት። ምሕረቱ ጣልቃ ገባ በኢየሱስ ስም። ተባረኩልኝ ቅዱሳን። ሁላችሁም ሼር አድርጉት፣ ሪፖስት አድርጉት። ወዳችኋለሁኝ። ሻሎም